I've been going out of my way for us, and I'm not okay. The sun ain't gon' shine all day. Can't wait to see it on your face. Girl, you know, gotta do better than walking out and dodging the surface. Every day I've been out praying my baby not hurt. Ay. All of the weather we doing, our promises worth it. Ay. Open the curtains, ay. Baby I'm certain. Ay. I want it all, we come in, it's a coupe, and we gon' ring it right back. Tell him, man, you know I'm suited, ay. But I ain't never gon' slack. I had to study the map, I had to find where I'm at. The legend, a symbol of that. Symbols, I ain't gonna crash. Catch me in the cut, hun. Something like the duck running. I ain't coming with nothing. I know what they want from it. I can spot the fake loving. Rolling up the gates on it. Ain't no debating on it. It got legs like K-Honey. Usher, I'm skate on the beat. I done seen the play cross the feet. God drive like 6 V's. Blow sick, give me 6 feet. Mountain climbing out to hit a peak. Bunch of snow in my seat, it ain't the same no more. Life is everything but a beach like a chain. I'm a lean with your lady for sure. Gotta do better than walking out and dodging the surface. Every day I've been out praying my baby not hurt. Ay. All of the weather we doing, our promises worth it. ሰውዬ ምን ሆነ? ምንድን ነው እያየ ያለው? ማርታ ነች? ማነች ደግሞ ማርታ? ጭራሽ እኔን እዚህ አስቀምጠህ የሌላ ሴት ገላ ማየት ጀመርክ? የማይታመን ነው። ቆይ እዚህ ምን ትሰራለች? እውነት ወደዚህ ህይወት ውስጥ ገብታ ነው? ማን አታውቃታለህ? ንገረኝ። አንተን እኮ ነው የምጠይቅህ። ታውቃታለህ ወይ? ጭራሽ ብለክ ሴተኛ ዳሪ ጋር ወዳጅነት ጀመርክ? አቺ ለንግግርሽ ክብር ይኖርሽ። አንቺም እሷም ሴት ናችሁ። ቢገባሽ አደባባይ ላይ ወጣ ገላዋ እንድትሸጥ ያደረጋትን ምክንያት ተረድተሽ ልታዝኝላት ነበር የሚገባው። ኧረ እባክህ ጭራሽ ለዚህ ምናምንቴ ሸርሙጣ ለዘን። አሁን ትሄዳለህ ወይስ አትሄድም? አልሄድም። እዚህ የተፈጠረውን እያንዳንዱ ነገር ሳላጣራ ወዴትም አልሄድም። አትላዙር። እሺ ድጋሚ ግን ወደ ህይወቴ እንዳትመጣ። ለነገሩ እኔ ነኝ ወራዳዋ። ከማንም ልክስክስ ጋር ፍቅር ጀምሬ ራሴን አስናኩት። ቆይቺ ማርታ ተብዬ ማን ናት? እቺ ባቄላ ካደረች አትቆረጥም። በጊዜ መላ መፈለግ ሳይኖርብኝ አይቀርም። ኤልሳ ንቂ። ቆይ እሰራላችኋለሁ። አባ ፒስ ነው። እንዴት ነሽ? ምንድነው እንደዚህ ተኩረምተኝ? ምን ነው ከስተመር ላይ እንዴ? አላወቅሽኝም? ይገርማል። እንደዚህ በቶሎ ምትረሽኝ አልመሰለኝም ነበር። እኔ እንጃ። እስቲ አስታውሰኝ። ፊት ግን ምንም አዲስ አልሆነብኝም። ይቅርብሽ። ዛሬ ግን አብረን ብናምሽ ደስ ይለኛል። ከከፈልኩም ችግር አለው? ችግር የለውም። ስለ ሂሳቡ አታስቢ። አባቱ የመጀመሪያ ነው እንዴ? ምንድነው ሂሳብ ሳንስማማ የምንሄደው? ውይ የኔ ነገር ረሳሁት አይደል? እሺ አታስቢ። ስለ ሂሳቡ ስንት ነው? አዲስ ፊርማ ለምን ጉማ ይጨርሳ። ስለዚህ ገንዘብ ያስጨምራል። ችግር የለም። ስለ ገንዘቡ አታስቢ። ወደ ቤት ብቻ ነው። ይሜን ቆይ ምንድነው የሆንከው? ለምንድነው ስልክ ማታነሳው? ከዛች ገላዋን ከምትሸጥ ወራዳና ምናምን ጋር ሆነክ ነው አይደል?
እንደዛ ከሆነ እናንተ ነገር ያበቃለታል። ቢኒያም ስልኩን ማንሳት አለብህ። አንሳው ቢኒያም። እኔ በህይወቴ በጣም ብዙ ሰው አይቻለሁ፣ ግን እንዳንተ የተረጋጋ ሰው አይቻልም። ሌላ እኮ ስሜቷ እናቱ ላይ ወጥቶ አይደለም ምግብ ሊጋብዘን ይቅርና ለወሬ እንኳን ፋታ አይሰጠንም። ምንድን ነው የምታፈጠው? ነው ልበላይ ነው እንዴ? ብላ እንጂ አፈጠጥኩ አይደል? ይቅርታውን ነገር እኮ እያሰብኩ አታስብ ወይ የለማጅ ነገር ለጽድቅ ይሆነኛል። እንግዲህ አለማመድሃለሁ። በልተሽ ጠገብሽ ወይስ ጀመር? በቃኝ በል። አሁን ወደ ውስጥ እንግባና ጉዳያችንን እንጨርስ። ወዴት? አንተ ሰው ያማሃል እንዴ? የማንገባ ከሆነ እኔ ልሂድ። ደግሞ ቢዝነስ እንዳታስመልጠኝ። ቆይ የማወራሽ ነገር አለ እኮ። አውራኝ። ምንድን ነው? እሺ ተረጋጊ ማርቲ። አንቺ አታስታውሽኝ ይሆናል እንጂ እኔ በደንብ አስታውስሻለሁ። ማርታ? ቆይ አንተ ማን ነህ? የት ነው የምታውቀኝ? ዩኒቨርሲቲ አብረን የተማርነው። ቢኒያም ነኝ፣ ያጎበዙ ተማሪ። በዩኒቨርሲቲ ህይወቴ በጣም ብዙ አገዝሽኛል። መሽለታ መንገድ ላይ ቆመሽ ሳይሽ በጣም ደነገጥኩ። ወይኔ ቲቲ፣ ቆይ ይሄንን ለምን ቀድማ አልተናገርክም ነበር? እሺ አታወሪኝም ብዬ ስላሰብኩ ነው። ማርቲ ግን ምን ሆነሽ ነው እንደዚህ አይነት ህይወት ውስጥ የገባሽ? እሺ ተው፣ አሁን መሄድ አለብኝ። ከቻልክ ግን ሁለተኛ ልታገኘኝ እንዳትሞክር። ግድ የለሽም፣ ንገሪኝ፣ ማወቅ ፈልጋለሁ። ምንም አይጠቅምህም፣ ይቅርብህ። እኔ ልሂድበት። እሺ አትንገሪኝ። ከዚህ በኋላ ግን እዛ ቆመሽ ላይሽ አልፈልግም። ቆይ ፈልጌ ይመስላል ገላይና አደባባይ ወጥቼ የምሸጠው? አውቃለሁ፣ ግን የሆነ መፍትሄ እንፈልጋለን። ከዚህ ህይወት መውጣት አለብሽ። ተወኝ እባክህ፣ ምንም መፍትሄ የለውም። እሺ እኔ እዛ ምን ሆነካል ብዬ እጨነቃለሁ። አንተ እዚህ ትላላስልኛለህ አይደል? በቃ እኔ ልሂድ። ምንም የተፈጠረ ነገር የለም። እሺ እኔት ወራዳ የኔ ስትይ ትንሽ እንኳን አታፍሪም? ይኸውልሽ የኔ እናት አሁን ቤት ይለቀሽ ውጪ። የሰው ባለ ፊት ማለት ምንድን ነው? ወዴትም አትሄድ። ይሄ ደግሞ ምን ማለት ነው? ኤልሳ፣ ከዚህ በኋላ ማርቲ እዚህ ቤት አብራ ነው የምትኖረው። ይሄ የምርክ ነው? ከሴተኛ ዳሪ ጋር ልታኖረኝ ነው? አንተ ማለት እኮ አንዴ የተከበርክ ሰው ነህ። ይኸውልሽ ከዚህ በኋላ እንደዚህ አይነት ቆሻሻ ቃል ካፍሽ ከወጣ ታገስሽ እንዳይመስልሽ። ተረጋጋ ቢኒያም። እኔ እናንተን ትዳር መበጥበጥ አልፈልግም። መሄድ እችላለሁ። ዝም በይ አንቺ። አልገባኝም። ቆይ እኔን ከአንድ ሴተኛ ዳሪ ጋር እያወዳደርከኝ ነው? ኤልሳ እኮ ነኝ የ3 ዓመት ፍቅረኛ። ይኸውልሽ በእሷ ፊት አንቺ ምንም ነሽ። እሺ እንድትናገሪያትም ሆነ በክፉ አይን እንድታያት አልፈልግም። ቆይ እንደዚህ የተቆረቆርኩላት እቺ ሴት ማን ናት? ለጊዜው ይሄን ካወቅሽ በቂ ነው። በእናትሽ አሁን አንጨቃጭቅ። ትሰማለህ አንተ ቆሻሻ። በቀላሉ ምተውክ መስሎ ከሆነ ተሳስተሃል። እሺ ቆይ አንተ ምን ማድረግ ነው? ከሷ ጋር እኮ መጣላት አልነበረብክም። ተያት፣ እሷን ስለምትቸኩል ነው። ነገ ትረጋጋለች። ግን ደግሞ ይሄን ያሉ ዋጋ መክፈል አልነበረብክም። ስለሚገባሽ ነው። በቃ ረፍት አድርጊ፣ ነገ እናወራለን። ቢኒ ቆይ ሰውስ ምን ይልካል? ለእኔ ስሜት ለምን ደግሞ አትጨነቀው? የነገ ሚስትህ እኮ ነኝ እንዴ? ማርቲ ከዚህ ህይወት መውጣት አለባት። እንድትወጣ ደግሞ መክፈል ያለብኝ መስዋዕትነት ሁሉ እከፍላለሁ። እሺ እሷን መርዳት ከፈለክ በውጭ እርዳት። እዚህ እንድትኖር መፍቀዱ ለምን አስፈለገ? ማርታ ለዛሬ ማንነቴ ብዙ ዋጋ የከፈለች ሴት ነች። እሷን በዚህ ሁኔታ ልተዋት አልችልም። ቆይ ምንድን ነው ያስነካች? ጤና የለክም እንዴ? እኔማ ጤናህንም እየተጠራጠርኩ። የፈለግሽውን ውሳኔ ወስኝ። የኔ ውሳኔ አይቀየርም። ኤልሳ እኔን የምታከብሪኝ ከሆነ እሷንም አክብሪያት። ልታከብሪያት ነው ያልከው? ለማንም ወራዳ ክብር አይኖረኝም። እሺ ለዛውም መርጣ ለምትኖረው ህይወት። አሁን አትጨቃጨቅኝ በቃ። ማርታ ከእንግዲህ ወዲህ እዚህ ቤት ነው የምትኖረው። እሺ የኔን ተወው፣ ግድ የለም። አባትህ ቢሰማ ዝም የሚል ይመስላል? እሱ አይመለከተውም። አንቺ ካልነገርሽው ደግሞ በምንም አያውቅም። እኔን ስለምን ታሰድበኛለህ? ቆይ ለምን ህፃን ልጅ ትሆናለህ? ምን ሆነሽ ነው ደግሞ አንቺ የምትሰደቢው? የኤልሳ ባል ጓደኛውን ሴቱ ሽማ መጣ መባሉ ይቀራል? ስለ ሰው ምንም አይመለከተኝም። አንቺ እንድታውቂልኝ የምፈልገው ማርታ ንጹህ እህቴ እንደሆነችና ልረዳት እንደምፈልግ ብቻ ነው።
አይደል? ምንም የላችሁ። በቃ አሁን ዝም በይ። እሷም ይሄን ሰምታ እንድትሰማት አልፈልግም። ብትሰማና ቦታውን ብታቀማ ጥሩ ነበር። ለነገሩ እኔ ነኝ የማደርገውን የማውቀው። ካንተ ጋር ምን አጨቃጨቀኝ? ይኸውልህ ቢኒ፣ ስላደረክልኝ ነገር በሙሉ በጣም አመሰግናለሁ። ግን ደግሞ እዚህ ቆይቼ ከዚህ በላይ ህይወትን መበጥበጥ አልፈልግም። እንደዛ ለምን ታስቢያለሽ? እንደውም እኮ ያረክሽልኝ ነገር ለመመለስ አሁን ጥሩ አጋጣሚ ነው። ግን እኮ እዚህ በመቆየቴ ብዙ ነገር እየተበላሸ ነው። ኤልሳን ከሆነ ተያት። እኔ ዳግም ወደዚህ ህይወት እንድትገቢ አልፈልግም። በቃ በምችለው አግዝሻለሁ። ቢሆን እኮ ደስ ይለኝ ነበር። ግን ደግሞ እናቴ ብሩ በጣም ያስፈልጋታል። ይህ ስራ ካልሰራሁኝ ደግሞ ከየትም ብሩን ላመጣው አልችልም። የሚያስፈልገውን ሁሉ ተጋግዘን እናደርጋለን። ግን በፍጹም ወደዚህ ህይወት ተመለሰሽ መግባት የለብሽ። እስቲ ሞክራለሁ። እግዚአብሔር ያውቃል። ግን ደግሞ አይን እያየ እናቴ እንድትሞት አልፈልግም። ያው ቤትም ከሆነ አንቺ እዚህ መሆን ትችላለሽ። ይበቃል። እንደዚህማ አይሆንም። እስካሁን የፈጠርኩት ችግር ይበቃኛል። ምን ችግር አለው? ለኤልሳም ቢሆን እህት ነው የምትሆኛት። እዚህ ብትሆኚ እንደውም ትጠቅሚያታለሽ እንጂ አትጎጃት። አይ እኔማ በገዛ እጅ እድሌን እንዲያጣምሚዋለሁ። አንተ አታስብ፣ እኔ እንደፈጠርጠኝ ሆናለሽ። እንደዛ አትበይ። ሰው ባለፈው ነገር አይወቀስም። ስለ ወደፊቱ ብቻ አስቢ። እኔን ግን ምን እንደሚያሳዝነኝ ታውቃለህ? ወይ እናቴን አላሳከምኩኝ፣ ወይ ከክብር ያልሆንኩኝ። በቃ እሺ ምንድን ነው የሚሻለኝ? እኔ እንደዚህማ አትጸጸቺ። ያደረግሽው ነገር ልክ ባይሆንም እኮ ለእናትሽ ካለሽ ፍቅር የተነሳ ነው። ህይወቴን፣ ሴትነቴን፣ ነገዬን ሙሉን ያበላሸሁት። እባክሽ ማርታ እንደዚህ አትበይ። በቃ የሆነ ሆኗል። አሁን ማሰብ ያለብሽ እናትሽን ስለማሳከምና ስለ ነገው ብቻ ነው። ትናንቱ የጨለመ ሰው ምን ነገ አለው? ማርታ ለዛ በሻ ታሳዝኝ። ጠንካራ ሆነሽ ምን ትፈልጊያለሽ? ጋሽ ደሞዝ እንዴት ዋሉ? እንዴት ዋልሽ ልጄ? ቁጭ በይ። እኔ በጣም ደህና ነኝ፣ ግን ደግሞ ችግር ተፈጥሯል። የምን ችግር ልጄ? ልጅህ አቅሉን ስቷል። ሴተኛ ዳሪ አምጥቶ ቤቴ ካላኖርኩ እያለ ነው እኮ። የኔ ልጅ ቢኒያም ነው እንደዚህ የሚያደርገው? አዎ፣ እኔ ብነግረው አልሰማኝ ብሏል። የሆነ ነገር ቢፈጠር ደግሞ ጸጸቱ ለሁለታችንም ነው። ተይ ልጄን አውቀዋለሁ። እንደዚህ አይነት ባልጌ እንኳን አይደለም። አደረገው እኮ ነው እያልኩ ያለሁት። አብረን ተምረናል፣ ባለውለታ አይነች ምናምን ብሎ ይዟት መጣ። ሴተኛ ዳሪ ስትሆን ጭራሽ ዝም ብዬ ማየት አልችልም ይላል። እኔ ነኝና ደግሞ አእምሮውን ሳተ እንዴ? እኔም እንደሱ ነው ያልኩት። ልጅቷ የሆነ ነገር ሳታስነካው አትቀርም። የሆነ ነገርማ አስነክተዋለች እንጂ የሰው ልጅ በዚህ ልክ እንዴት አቅሉን ይስታል? አሁን እሷ የት ነች? እቤት ውስጥ እንደሚስት ቁጭ አርጓታል። እኔንማ ከሰውም አትቆጥረኝ። ላየንማ እኔ ገረድ፣ እሷ ደግሞ የቤት ባለቤት ነው የሚመስለው። ግድ የለም እኔም ማርገውን አውቃለሁ። የመኳንንት ዘር እኮ ነው። በተከበርኩበት አገር ልታዋርደኝ? እዛው የለመደችበት ነው ጎትቼ የምጥላት። አዎ ጋሼ፣ አንድ ነገር ሳይፈጠር መፍትሄ ቢፈልጉ ነው ጥሩ። ግድ የለም እኔ ምን እንደማደርግ አሳየው። የማንም ማለል ያስገብቶ ነገ ዘርፎ ብትሄድ የማን ያለህ ሊባል ነው። መርዳቱም አስፈላጊ ከሆነ እዛው ውጪ ይርዳት። አሁን ሄጄ አይደለም እንዴ አንገቷን ይዤ ማስወጣት? ልክ ነው ጋሼ። አይኖት እያዩት ልጁ ገደል መግባት የለበትም። አይ ኤልሳ ጎበዝ እኮ ነሽ። አንቺ አለለ አንቺ ነሽ ልጄ እንደ መሽገር የተጣበቅሽበት። ማን ልበል? አሁን ነገር አልፈልግም። ቤቱን ለቀሽው ልቅ በይ። ምንድን ነው አልገባኝም። የቢኒያም አባት ነኝ። እሱ የት ሄዶ ነው? ስራ ሆኖ ነው ይመጣል። ቆይ ምን ሆኖ ነው? ለምን አይረጋጉም? ምኑን ተረጋጋሁት? አሁን ውጪ አልኩሽ፣ ውጪልኝ። አትሰሚም እንዴ? እሺ ለምን ተረጋግተን አናወራ? እንዴት ልጄን በመተት እንዳፈዘዝሽው ንገሪኝ። እሷን ተዋት። እኔም ነግሮት ነገር አለ። አባባ እባክዎን ይረጋጉ። መቼም በጤናው አይደለም የማንንም አለሌ ያስገባው። አሁን ትወጫለሽ አትወጪም? ምን እያሉ ነው ፋዘር? አረ ምን ክብር ያስፈልጋታል? እቺንማ በጥፊ ብሎ ማስወጣት።
አሁን ይኸውልሽ ትሰማለሽ? ቤቱን ለቀሽ ውጪ። እኔና ቢኒያም እኮ ምንም ነገር የለንም። ቆይ ለምንድን ነው እንደዚህ የምትሆኚው? ኧረ እባክሽ እንዲኖራችሁ ማስበሽ ነበር እንዴ? የኔ ባል የተከበረ ቦታውን የሚያውቅ ሰው ነው። እሺ አሁን እንደተከበርሽ ውጪ። እሺ ቢኒያም ይምጣና ከሄድኩም ተሰናብቼ እሄዳለሁ። በጸባይ ካልወደደልሽ በዱላ ትወጫለሽ። ቢኒያም እኮ አንቺ ውጭልኝ ነው የምልሽ። እናቱ የሚናገርሽን አሳሚም እንዴ? የሰው ነገር ላይ ምንድን ነው የሚለጥፍሽ? ውጪ። ተነሽ ውጪ። ተነሽ ውጪ። ሄይ አባዬ ቆይ ምንድን ነው ያደረከው? ማርታ ለምንድን ነው ከቤት አባረርካት? ደግሞ እዚህ መተህ ትናገረኛለህ? የማን ልጅ እንደሆንክ ረሳኸው? ከማንም ውዳቂ ጋር የምትለፋደደው? አባዬ ማርታ ውዳቂ አይደለችም። ከውዳቂም ውዳቂ ክብረ ቢስ ናት። ስለማታውቀው ነገር ነው እያወራህ ያለው አባዬ። ለከፈላት ሁሉ የምትተኛ ወራዳ መሆኗን ነው የማላውቀው። ንገረኛ፣ ምኑን ነው የማላውቀው? ማርታ እንደምታስባት አይነት ሴት አይደለችም። ልጄ እጅግ በጣም አዝኜብሃለሁ። እንደዛ የምትወድህን ልጅ እንኳን የማይመጥን ቦታ እየዋልክ ለምን ታስከፋታለህ? አባዬ ማርታ እኮ ባለውለታዬ ነች። ለዛሬ እዚህ መድረሴ መሰረቴ ነች። ለእኔ ምትክ የሚሆን ልጅ ትሰጠኛለህ ብዬ ሳስብ ጭራሽ የማይመጥን ቦታ ሆነ ታዋርደኛለህ። አባ ለምንድን ነው እኔ የማትሰማኝ? የራስን ሀሳብ ብቻ እኮ ነው እያዳመጥክ ያለው። ሂድ ወዲያ። ሁለተኛ ከእሷ ጋር ነው የሚኖሬ ብሰማ እኔ እናንተ አባትና ልጅነታችን ይቆረጣል። እኔ ማርታን በዚህ ሁኔታ ውስጥ በፍጹም ልተዋት አልችልም። ቁም ነገር እንደሚያወራ ሰው ስማኝ ትላለህ? ከወራዳ ጋር የዋለ ሰው ወራዳ ነው። አባዬ እኔንም ስማኝ እንጂ። እንግዲህ ከኔና ከሷ የምትመርጠውን አያለሁ። አባዬ ስማኝ። ጨርሻለሁ። ማርቲ እዛ ቦታ ላይ ድጋሚ ላይሽ አልፈልግም። ዛሬ ራሱ እዛ ጋር ቆመሽ ሳይሽ በጣም ነው ውስጥ የተረበሸው። ለዛም ነው ለዚህ ይሽሽ መጣሁት። ምን ማድረግ እችላለሁ? ቆይ ቢኒ ነግሬ ከለሱ መተዳደሪያ እኮ ነው። እሺ አሁን እንዴት ነሽ? ቢኒያም በቃ ወደ እኔ ባትመጣ ይሻላል። እባክህ ከኔ ራቅ። አባዬ እኮ ነገሮችን ለመወሰን ስለሚቸኩል ነው። አትፍረጂበት። ተው ቢኒያም፣ እኔ እንደሆነ እድሌና እንዲያበላሽችኋለሁ። አንተ ግን ከአባት ጋር ትጣላ። ሂድና ሰላም ፍጠር። በእኔ ህይወት አባቴ ምን አገባው? በቃ ተወኝ። እኔ እንደሆነ ፈጣሪ እንዳደረገኝ እኖራለሁ። በቃ የራስህን ኑሮ ኑር። አንቺ በየቀኑ ይህን ስራ እየሰራሽ እኔ እንቅልፍ መተኛት አልችልም። እባክሽን እሺ በይኝና ወደ ቤት እንሂድ። እኔ ለምጄዋለሁ ቢኒያም። በቃ እኔ እርሳኝና የራስህን ኑሮ ኑር። ቆይ እናትሽ እንድትታከም አይደል የምትፈልጊው? እመኝኝና እናሳክማቸዋለን። ቀላል ብር እኮ አይደለም ቢኒያም። ሀብትና ንብረቷን ሽጬ ላሳክማት ሞክሬያለሁ፣ ግን ደግሞ ሊሳካልኝ አልቻለም። ግድ የለም እግዚአብሔር ይረዳናል። አንቺ ብቻ እሺ በይ። እባክህ ቢኒያም፣ እባክህ አታስጨንቀኝ። እሺ በቃ እኔን ተወኝ። እንደውም እውነቱን ልንገርሽ ከአንቺ ጋር ዘላለም መኖር እፈልጋለሁ። ማንም ባልነበረኝ ሰዓት አንቺ ነበርሽ ከጎኔ ነበርሽ። እባክህ አታስጨንቀኝ ቢኒያም፣ እባክህ በቃ ተወኝ። የመጀመሪያ ቀን ከስንት ዓመት በኋላ ሳይሽ የተሰማኝን ስሜት አውቀዋለሁ። አሁንም ለእኔ ያቺ ቆንጆዋና ደፋሯ ማርቲ ነሽ። ተወሱ እንኳን አልፏል። አሁን እኮ እኔ ማንም አይፈልገኝም። በቃ እኔ ተራና ርካሽ ሴት ነኝ። አይደለሽም ማርቲ፣ አሁንም ቢሆን ለእኔ እንደ ትላንቷ ነሽ። ቆይ ለምን እኔን አትተወኝም? በቃ ስራዬን ልስራበት፣ በቃ ድሌ ልኑርበት። እባክህ ተወኝ። የትም ጥዬሽ አልሄድም። እሺ ብለሽ አብረሽኝ ወደ ቤት እስካልሄድሽ ድረስ የትም አልሄድም፣ እዚህ ይሆናል። ለምን ህፃን ትሆናለህ? አንተ እኮ ሚስት አለህ። ኤልሳ ሚስቴ የምትሆን አይነት ሴት አይደለችም። ምን ማለት ነው? በአጋጣሚ አብረን ሆነን እንጂ እስከ ዛሬም ቢሆን አብረን ያለነው ስሜቷ ላለመውዳት ብዬ ነው። ቆይ ለምን ትቀልድብኛለህ? ለምን አትሄድም? ስለምወድሽ ሚስቴ እንድትሆን ይፈልጋለሁ። ቀልድ ነው? ልሳቅ? የልቤን እኮ ነው የነገርኩሽ። ለምን አታምኚኝም? ቆይ አባትህ ትናንት ምን እንዳደረገ ረስተኸው ነው? አባዬን እኔ ያሳምነዋለሁ። እምቢ ካለም ከአንቺ ደግሞ የሚበልጥብኝ ነገር የለም። አንቺ ብቻ እሺ በይኝ። ምንድን ነው እሺ ምልክ? ከዚህ ቦታ እንሂድ፣ ቤት እንሂድና ሁሉንም ነገር እናወራለን። ያ የማይሆን ነገር ነው። ከቅዠት ንቃ። ይሆናል። አንቺ ከኔ ጋር መኖር ከፈለግሽ ይሆናል። አንቺን ሳሊስ ደግሞ ወዴት ምቅምቅ አለል። ወይኔ ቢኒያም ይጫውንስ።
ነይ ቆይ ቢኒያም ምን ማድረግህ ነው? ድጋሚ ከዚች ወራዳ ሴት ጋር ታማሃል እንዴ? ሰምኛለሽ? ከዚህ በኋላ በፍጹም እንድትናገሪያት አልፈልግም። አንድ ክፉ ቃል ብትናገሪያት የመጨረሻችሁ ነው የሚሆነው። እኔም ደግሞ ቁርጥህን ልንገርህ፣ ቅምጥ ሁኜ መኖር አልፈልግም። እሺ ምርጫ አንቺ ነው። ኮተትሽን ይዘሽ ውልቅ ማለት ትችላለሽ። እመነኝ፣ ላቃጠልክብኝ 3 ዓመታት እጥፍ ትከፍላለህ። እሺ ኤልሳ ማሪን ብለህ ካልተመለስክ እኔ ኤልሳ አይደለሁም። ተይኝ በቃ፣ ከዓይኔ ጠፊልኝ። ድሮውንም ጊዜ ልትበይ እንጂ ሚስቴ ለመሆን አይደለም የመጣሽው። ከቤት ውጪልኝ። ምን ጭራሽ? እሺ አሃ እንደዛ ነው ነገሩ። ሰሚያለሽ ደም እንባ ባላስለቀስሽ እኔ ኤልሳ አይደለሁም። እሺ ዞር በይ ወደዛ።
ዓመት ሙሉ እንዴት ሳትናገር አስቻለክ? እኔ በሆን ግን እንዴት እምቢ ነግርህ ነበር። ያው እምቢ ብለክ ነው። እኔ እንደዚህ አይነት ነገር ስለምንፈራ እንዴት እንደምነግርሽ ግራ ገባኝ። በስማም ሳይሽ እኮ ላብ ነበር የሚያጠምቀኝ። አረ እና ታዲያ ልብክ ይታመጣከ ከምን አለሽ ተራገዝቺ። እሺ እኔ እና አንቺ የጨረስን መሰለኝ። ምን ታረጊ መጣሽ? እኔ 3 ዓመት ፍቅረኛህን ትላንት ባገኘሃት ምናምን ተቀየርከኝ ማለት ነው? ለኔ ዋጋ ያለው ነገር አንቺ ጋር የረከሰ ከሆነ አጋሪ መሆንሽ ምንም ጥቅም የለው። ላንተ ብዬ እኮ ነው። ከዚህ ወራዳ ጋር አፍሽን ዝጊና ከቤት ውጪልኝ። ድጋሚ የምትመለሺ ከሆነ ለመሞት ወስነሻል ማለት ነው። እመነኝ ቢኒ፣ ነገ ኤልሳ ምን አለች ብለህ ታመሰግነኛለህ። አይነት አውሮ እንጂ እቺ ምናምን ተይ ለምንም መሆን አትችልም። ህፃን አይደለሁም። ምን ማድረግ እንዳለብኝ ጠንቅቄ ነው የማውቀው። አሁን ውጪልኝ ኤልሳ። የትላንትናውን ቀን እያሰብኩ ለምንሽ። አሁን ውጪልኝ። እንደፈለክ እሺ። አንድ ቀን ግን እኔ ታየኝ እውነት ላንተም ይታያል። ያኔ ግን ደም እንባ ብታለቅስ አታገኘኝም። እሺ ደሞ መነኝ እንደምትመለስ። እሺ ተረጋጊሽ። ተረጋጊ። ወይ በቃ ከሁሉም ጋር የምትጣላበት ምክንያት ሆንኩኝ አይደለ? ቆይሽ እኔ ምን አይነት ሰው ነኝ? ለነገሩ እውነቷን ነው። እኔ ተራና ማረባው ረዳ ሴት ነኝ። እንዴ ለምን ራስሽ እንደዚህ ትያለሽ? እንዴ አንቺ እኮ ከሁሉም የተለየሽ ልዩ ሴት ነሽ። የራሴ ሳያንስ አንተንም ችግር ውስጥ ከተትኩክ። ይኸው ከፍቅረኛህም ከአባትህም ጋር አቀያየምኩክ። ቆይ ጋሼ ለምንድን ነው ልጆች ያልሆነ ቦታ ላይ ሲገባ እያዩ ዝም የሚሉት? ምን ላድርግ? ሊሰማኝ አልቻለም። እንኳን እኔን አንቺን ወደፊት ሚስቱን እንኳን ሊሰማ አልቻለም። አይ ጋሼ እኔን እኮ ጭራሽ ሊያዳምጠኝ ፈቃደኛ አይደለም። ግን ደግሞ እሱ አላዳመጠኝም ብዬ ዝም አልለውም። የሆነ መፍትሄ መፈለግ አለብን። ምን እንዳስነካችሁ እንጃ። ልጁ እኮ አይሰማም። እኔ ግን አንድ ሀሳብ አለኝ። ማለቴ እርሶ ከተስማሙ። ምንድን ነው? ይቺ ስስት ገንዘቡን ፕላን የቀረበችው እርሶ ደግሞ ሄደው ከቤቱ ውጣ ቢሉት ራሷ ጥላው ትጠፋለች። እንዴ ቃሌንም አላጥፍም። አንድ ጊዜ ያንተ ነው ያልኩትን ቤት እንዴት ነው ሄጄ ውጣ እምለው? ልጄ እኮ ነው። ያችን ስስት እኮ ለማስወጣት ነው። አለበለዛማ ዘርፋው መጥፋቷ ነው። ከገንዘቡም ከእርሶም ሳይሆን ባክኖ መቅረቱ ነው። አይ ይሆናል ብለሽ ነው? ጊዜ ያስተምረው እንጂ ያሉት ከሚጠፋ ይባል የለ። እርግጠኛ ነኝ ጋሼ እርሶ ቤቱን ቢነጥቁት በሶስተኛው ቀን ኮተቷን ይዛ ከዛ ቤት ውልቅ ነው የምትለው። በጣም እርግጠኛ ነኝ ጋሼ። እሷ በጣም አስመሳይና ለገንዘብ የመጣች ሴት ናት። አይ ምን አይነት ወራዳ ሰው ጋር ቅድም አዋረድከኝ። አንዴ ተዋረደ ያለኝ እናቴ ይሻልሻል፣ ደህና ትሆኛለሽ እያልኩኝ ቃሌን በላው። እናቴ ለአንቺ ስል እኮ ያልሆንኩት ነገር አልነበረም። ወይ ከክብሬም አልሆንኩኝ፣ ወይ ከገላዬም አልሆንኩኝ። እናቴ እባክሽ ይቅር በይ። እናቴ እባክሽ ይቅር በይ። በተስፋ ገድዬሻለሁ እናቴ። ይቅር በይኝ እናቴ። አንቺ ውጭ አላልኩሽም እንዴ? አንቺን እኮ ነው። የወይዘሮ ብርቄ ልጅ ነሽ እንዴ? አዎ የብርቄ ልጅ ነኝ። የጠንካራዋ ተስፋ የማትቆርጧ ብርቄ ልጅ ነኝ። ግን ምን ዋጋ አለው? ምንም ሳላደርግላት መንገድ ላይ ቀረችብኝ። አይዞሽ ልጄ፣ የወይዘሮ ብርቄ ልጅ ሆነሽ ነው እንዴ እንደዚህ የተጠየፍኩሽ? እጄን በእጄ። አይዞሽ አታልቅሽ። ቆይ ብርቄን ታውቃታለህ እንዴ? ማወቅ ብቻ ስንት ክፉ ደግ ነገር አሳልፈን የክፉ ቀኔ ናት። በአንቺ ተረጋጊ። እግዚአብሔር እናትሽንም ነፍስ ይማርልሽ። አይዞሽ 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 ልጄ፣ እናትሽን ነፍስ ይማር። ይቅርታ ልጄ፣ ሳላውቅ ብዙ አስቀይሜሻለሁ። ይቅርታ ብዬሻለሁ። ከይቅርታ በላይ ምንም ነገር የለም መቼስ። እቺ አባዬ ቆይ ምንድነው ነገሩ? ያው እኛም ቢሆን ቢኒያም እንዳይጎዳ ብለን ነው። ብርቄም ብትሆን የክፉ ቀን ጓደኛዬ ነች። አጥፍቻለሁና ይቅር በይ ልጄ። አይገባም። ያው አንዴ ሆኗል። ምንም ቢሆን ቢቀጡኝም ልጆት አይደለም። እሱስ የሰራሁት ነገር ልክ አይደለም። በችኮላ ነው የሰራሁት።
ይቅር በይ ልጄ። ቢኒያም ማርታ ምንም ነገር እንዳትሆን። አባዬ አንድ ነገር አለ። ከእንግዲህ ከማርታ ጋር በፍቅር ለመኖር ወስኛለሁ። የልጆቼን እናት እንድትሆን ፈልጋለሁ። አረ ቢኒያም ምን እያልክ ነው? እንግዲህ ላጠፋ ነው መካሻ ይሆናል፣ ግን ፍቃደኝነቱ የሷ ነው። እርግጠኛ ነኝ እሷ እምቢ አትለኝም አይደል ማርቲ? የኔ ፍቅር፣ የኔ ንግስት፣ ማንም ከጎኔ ሳይኖር ከጎኔ ነበርሽኝ። ማንም ሳያየኝ ያየሽኝ የልጅነቴ ነሽ። የልጆቼ እናት እንድትሆኝና ለዘላለም ናፍቅሽ እፈልጋለሁ። ትቀበይኛለሽ? እሺ ትኛለሽ? ግን እኮ ነው ቢኒ፣ ግን እኮ የሚባል ነገር የለውም። ማንም ሁኚ ምንም ሁኚ ለኔ ለውጥ የለውም። ብቻሽ ተመስገን። እሰይ 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 እሰይ። ብሩክ ሁኑ፣ ብሩክ ሁኑ። ይባርካችሁ። ተመስገን ተመስገን።